የገንሰብ እንማሁ ቦሂያ ሰናናሁ መስቀል ደረሰ ይላል። የጉራጌ ሰብ ቦሂያ ሰናናሁ። ጉራጌ እኮ ምርጥ ነው። በስማ ከተወሰነ ዓመት በፊት ለመስቀል ጉራጌ ውስጥ ጋዛንቸ የሚባል ቦታ ሄጄ ነበር። ምን አለፋችሁ በቃ የስጋ በየአይነቱ ቂቤው፣ ወተቱ፣ አይቡ፣ ጎመን ክትፎ፣ ዝማሙጀቱ። ዞር ስል ክትፎ ነው፣ ከእንቅልፍ ስነሳ ቁርጥ ነው፣ ልተኛ ስል ሌላ ስጋ ነው። በቃ ከበሬ ውስጥ ድምፁ ቀንዱና ቆዳው ሲቀር ሁሉንም አጣፍጠው ነው የሚያቀርቡላችሁ። ስጋ ሰለቸኝ አልበላም ምናምን ካልክ በቋንጣ ነው የሚገርፉ ሁላ። ቡና ቁርስ ሳይቀር በሆነች ዕቃ ክትፎ ሊቀርብልህ ይችላል። ክትፎውን ያው ማኘክ ላይ ይጠበቅብህ ሁላ ይችላል። እያነሳህ ዋጥ ነው በቃ። የሆነ ቀን ምሳ ላይ በቅቤ ጨፍ ያለ ክትፎ በልቼ ወደ ውጭ ወጣ ስል የሌላ አላበኝ። ከዛ ላቤን እንዲህ ጠርጌ መሬት ላይ ሳፈሰው መሬቱ የሆነ ቅቤ የፈሰሰበት እስኪመስል ነው ያብረቀረቀው። ላቤን ሽንቴን ራሱ ስሸና ማብረቅረቅ ጀምሮ ነበር። ብቻ ጉራጌ ሁሉ ነገሩ ይመስጣል። የስራ ሰው ነው። የጉራጌ እኔ ቢጤ አታይም፣ ረጅም ዕድሜ ይኖራሉ። ይሄ ነገር ሁሌ ይገርመኝ ነበር። የሆነ ጊዜ የሆነ የእምነት ሰው መድረክ ላይ ሲናገር እንደሰማሁት የሆነ ጊዜ ኢትዮጵያ ውስጥ ረጅም ዕድሜ የሚኖረው ተብሎ የሆነ ጥናት ተሰርቶ አብዛኛው ጉራጌ ሆኖ ተገኝቷል። ለምንድን ነው ብዬ ሳስብ ይላል ይሄ ሰው፣ ትንሽ በለው ትልቅ፣ ነጋዴ በለው ምሁር፣ ሀብታም በለው ድሃ፣ ሊስትሮ ብትል አስመጪና ላኪ፣ ጉራጌ የተባለ አብዛኛው ሰው በየዓመቱ መስቀል ወይም አረፋ ሲደርስ የሰራትን አጠራቅሞ ወይም ዕቁብ ገብቶ ለእናትና አባቱ የስጦታ ማዕት በሻንጣ ሞልቶ ይዞ ሄዶ ከእናትና አባቱ የምርቃት ማዕት ተቀብሎ ነው የሚገባው። በሁሉም እምነት ደግሞ የእናትና አባት ምርቃት ምን ያክል በረከት እንዳለው የታወቀ ነው። ለዚህ ነው የጉራጌ እኔ ቢጤ የማታየው። ለዚህ ነው ወጥሮ ሲሰራና ሲሳካለት የምታየው። ብቻ እውነት ለመናገር ጉራጌዎች ብዙ ነገራቸው ይመስጠኛል። መስቀል እንዲጠሩህ ነው እንዲምሰክሰው ምናምን እንዳትሉኝ። እኔ ሁሌ ለመስቀል ማዘርጋ ሄጄ ክትፎውንም ሌላውንም በየአይነቱ ነው እስኪሰለቸኝ የምበላው። እውነታውን ልናገር ብዬ ነው። የገንሰብ እንማሁ ቦሂያ ሰናናሁ